ማስተርቤሽን እንዴት ነው መሰለ ቶሎ ቶሎ የመውለድ ነገርን ይከለክላል ተብሎ የሚታሰብበት ምክንያት አንድ ወንድ በየቀኑ ማስተርቤት የሚያደርግ ከሆነ ወይም ደግሞ በአንድ ቀን ውስጥ ተደጋጋሚ ዙር ማስተርቤት የሚያደርግ ከሆነ ዘር ፈሳሽ ቶሎ ቶሎ ይፈሳል እና አንድ ወንድ አሁን ለምሳሌ እርግዝና የሚፈልጉ ወንዶች ሚስታቸውን ማስረገዝ የሚፈልጉ ወንዶች ማለት ነው በሳምንት ውስጥ 3 ግንኙነት ያድርጉ ነው የሚባለው። ኦኬ ሶ በጣም ኦፕቲመም የሚባለው 3 ግንኙነቶች ናቸው። ሶ 3 ግንኙነቶች ማለት በሳምንት ውስጥ ሰኞ ግንኙነት ካደረገ ማክሰኞ አርፎ ሮብ ሐሙስ አርፎ አርብ ነው የሚሆነው ማለት ነው። ሶ 3 ግንኙነቶች እንደዛ ነው። ከዛ ቅዳሜ አልፎ እሁድ እንደዛ ነው የሚሆነው። ሶ 3 ወይም 4 ግንኙነቶች ቢካዝ ከሁለት ግንኙነቶች መካከል ማለት ነው አንድ ቀን ጋፕ መኖር አለበት የስፐርም ኳሊቲ እንዲስተካከል። ሶ ብዙ ጊዜ ማስተርቤት የሚያደርጉ ወንዶች በየቀኑ በቀንም ደግሞ በተለያየ ዙር እንትን ስለሚያደርግ የዘር ፈሳሽ ስለሚያፈሱ በተለያየ ዙር እየተደጋገመ የዘር ፈሳሽ ስለሚያፈሱ ምን ይሆንባቸዋል? የስፐርም ኳሊቲያቸው እየቀነሰ ይሄዳል። ሶ ያ ነገር ፐርማነንትሊ ይቀንሳል ማለት አይደለም። ሶ ፐርማነንትሊ ይቀንሳል ማለት አይደለም። ሶ ግን አሁን ለምሳሌ በጣም ብዙ ጊዜ ማስተርቤት የሚያደርጉ በየቀኑ ዘር ፈሳሽ የሚፈስ ከሆነ አክቹሊ ባለቤታቸው ጋር ሄደው እርግዝና ለመፍጠር ሲሞክሩ ላይሆንላቸው ይችላል። ቢካዝ ስፐርም ኳሊቲው እንቅስቃሴው በጣም ሎ ነው ማለት ነው። ሶ 48 ሰዓት ጋፕ መኖር አለበት ዘር ፈሳሽ ከሚፈስበት በጣም ቆንጆ የሆነ ኳሊቲ ያለው ስፐርም ለመውጣት ማለት ነው። ስለዚህ ያንን ነገሮች እንትን ይደረጋል። ብዙ ጊዜ ደግሞ ስፐርም ኳሊቲን ደግሞ በደንብ ኮንትሮል የሚያደርገው ሆርሞኖች ናቸው እና ተደጋጋሚ ዘር ፈሳሽ አሁን ለምሳሌ ዜጋ የሚመቱ ሰዎች ማለት ነው በጣም ብዙ ጊዜ ነው የሚመቱት። ሰው በቀን ውስጥ ተደጋጋሚ የሚመቱ በተለይ ደግሞ ዲፕ ሱስ ውስጥ ያሉ ሰዎች በተደጋጋሚ ነው የሴጋ የሚመቱትና ወይም በየቀኑ ይሆናል ማለት ነው በሳምንት ውስጥ ሴጋ የሚመቱትና ያ ነገር ምን ያደርገዋል? የሆርሞን መዛባት። ሶ እንዴት ነው መሰላችሁ አሁን የዘር ፈሳሽ ልክ ሲፈስ ማለት ነው የሚለቀቁ ሆርሞኖች አሉ። ኦኬ ሆርሞኖች አሉ። አንደኛ ፕሮላክቲን ይባላል፣ ሁለተኛ ኦክሲቶሲን ይባላል። ሶ እነዚህ ሆርሞኖች ምንድነው የሚያደርጉ? አሁን ለምሳሌ የመጀመሪያ ዙር ከጨረሳችሁ በኋላ ብልታችሁ ይልፈሰፈሳል አይደል? ለሁለተኛ ዙር የምትዘጋጁበት እቺ ሪፍራክተሪ ፔሪድ የምትባለው ብልታችሁ ልክ እንደጨረሰች የምትልፈሰፈሰው እነሱ ማለት ነው ፕሮላክቲን እና ኦክሲቶሲን ሲለቀቁ። ሶ እነዛ ሆርሞኖች ምንድነው የሚያደርጉት? የቴስቴስትሮን ተቃራኒ ስራ ነው ያላቸው። ሶ ቴስቴስትሮን ማለት የግንኙነት ፍላጎታችሁን ከፍ ያደርጋል፣ ብልታችሁ እንዲቆም ያደርጋል እና እስክትጨርሱ ድረስ ደግሞ ፑሽ የሚያደርጋችሁና ብልት ግትር ብሎ ቆሞ እንዲቀጥል የሚያደርገው እሱ ነው። ፕሮላክቲን እና ኦክሲቶሲን የሚባሉት ደግሞ የቴስቴስትሮን ተቃራኒ ናቸው ማለት ነው። ስለዚህ በምንም አይነት መንገድ ፕሮላክቲን እና ኦክሲቶሲን የሚባሉት እንዲበልጡት አንፈልግም። ሶ የእንትንን ቴስቴስትሮንን እንዲበልጡት አንፈልግም። ግን የዛን ጊዜ ዘር ፈሳሽ ልክ ሲለቀቅ በጣም ከፍተኛ ሆኖ ስለሚለቀቁ ቴስቴስትሮንን ሽፍን ያደርጉታል። ሶ ቴስቴስትሮናችሁ ኖርማል ቢሆን ራሱ ስራውን አታዩትም ማለት ነው። ሶ የዛኔ ነው ልክ እንደጨረሳችሁ የመጀመሪያ ዙር ልፈስፈስ የሚለው ብልታችሁ ማለት ነው። ከዛ በኋላ ቀስ ብለው ከፍ ካሉበት ማለት ነው እየቀነሱ ይመጣሉ። ኦኬ ኮፒ ሊንክ አድርጉ ጋይስ፣ እንትን ሼር አድርጉ። ላይቭ ሊዘጋ ነው። ስለዚህ እንዴት ነው ወደ ላይ ከፍ ይሉና ይመለሳሉ ማለት ነው። ሲመለሱ ነው ለሁለተኛ ዙር ብልታችሁ እንደገና ዝግጁ የሚሆነው ማለት ነው። ተረዳችሁኝ አይደለ? ስለዚህ ምንድነው የሚደረገው? የዘር ፈሳሽ በየጊዜው በፈሰሰ ቁጥር እነዚህ ፕሮላክቲን እና ኦክሲቶሲን ሆርሞናችሁ እየተለቀቀ ይመጣል። ከዛ ምን ይፈጠራል? ደማችሁ ውስጥ ማለት ነው ከፍተኛ ሆኖ ይቀራሉ ማለት ነው። የዛኔ ምን ይፈጠራል? ብልታችሁ ኖርማሊም እንዳይቆም ያደርጋል ማለት ነው። ኦኬ ከዛ በኋላ ደግሞ ስፐርም ኳሊቲ እያሳነሳችሁ ትመጣላችሁ። ቢካዝ እነዚህ ሆርሞኖች ከፍ ባሉ ቁጥር ቴስቴስትሮን ስራውን እንዲቀንስ ያደርገዋል ማለት ነው። ስለዚህ ቴስቴስትሮን ደግሞ ስራው ከቀነሰ ምን ያደርጋል? ስፐርም በኳሊቲ አይመረትም ማለት ነው። ስለዚህ ማስተርቤሽን ፈርቲሊቲ ፕሮብሌሞች ሊያመጣበት የሚችልበት ምክንያቶች እንደዚህ ናቸው። በየቀኑ ማስተርቤት የሚያደርግ ወንድ ስፐርም ኳሊቲውን እየቀነሰው ነው የሚሄደው አንደኛ። ሁለተኛ ደግሞ ማስተርቤት ባደረጋችሁ ቁጥር የሚፈሰው ተደጋጋሚ የዘር ፈሳሽ ሆርሞናችሁን ሊያዛባ ይችላል ማለት ነው። የዘር ፈሳሽ በምታፈሱበት ጊዜ ማለት ነው እንዴት ነው መሰላችሁ? የመጀመሪያ ዙር ያለው የዘር ፈሳሻችሁ ብዙ ነው የሚሆነው። ቶሎ ነው የምትጨርሱት እና ላይክ ከሌላው ሪሌቲቭሊ ማለት አነስተኛ ነው የሚሆነው የመጀመሪያ ዙር ማለት ነው። የመጀመሪያ ዙር ላይ ከዋናው ፈሳሽ ይልቅ
እንትን ይፈሳል። ቅድመ ፈሳሽ የሚባለው ነገር አለ። ሰው በግንኙነት ጊዜ ልክ ዋናው ነጭ ፈሳሹ ከመፍሰሱ በፊት ይሄ ውሃ ከለር የሆነ ፈሳሽ ይፈሳል። ያ ፈሳሽ ቅድመ ፈሳሽ እንለዋለን። ሰው ቅድመ ፈሳሽ ምንድን ነው የሚያደርገው መሰላችሁ? ዋናው ነጭ ፈሳሽ ማለት ስፐርም የያዘው ፈሳሽ ነው። ትክክለኛ ስፐርም የያዘው ፈሳሽ እና ይሄኛው ቅድመ ፈሳሽ ምን ያደርጋል? ስፐርማችሁ የሚመጣበትን ቱቦ ማለት ነው አንደኛ አሲዲቲውን ይቀንሰዋል። አሲዳማ ቱቦ ኖርማሊ አሲዳማ ነው። አሲዳማ እንዳይሆን ክሊን ያደርገዋል አንደኛ። ሁለተኛ ደግሞ ሉብሪኬት ያደርገዋል። ስለዚህ ሻካራነቱን ይሄ ግላይድ አድርገው ስፐርሞቹ እንዲመጡ ያደርጋል ማለት ነው። ያ መጀመሪያ የሚለቀቀው ቅድመ ፈሳሽ የሚለቀቀው ነው። ስለዚህ የመጀመሪያ ዙር አስተውላችሁ ከሆነ እንዴት ነው የዘር ፈሳሻችሁ አንደኛ ቶሎ ነው የሚፈሰው፣ ሁለተኛ ደግሞ ሞር ወደ ውሃነት ነገር የሚሄድ ነው የሚሆነው ማለት ነው። ኦኬ ሁለተኛ ጊዜ በሁለተኛ ዙር ደግሞ እንዴት ነው የሚሆነው? ለረጅም ጊዜ ትቆያላችሁ። ኦኬ አሁን አሲዲቲው ቀንሷል። ኦልሬዲ ቅድመ ፈሳሽ ወርዷል። አሲዲቲው በደንብ አድርጎ ቀንሷል። ኦኬ ከዛ አሲዲቲው እንትን አድርጓል፣ ቀንሷል፣ ሉብሪኬት ተደርገዋል፣ ስፐርሞቹ መንገዳቸው ተስተካክሎላቸዋል ምናምን ነገር አይደለ። ስለዚህ ሁለተኛ ዙር አንደኛ ቆየት ትላላችሁ። ማለትም አሁን ለምሳሌ የመጀመሪያ ዙር አንድ ወንድ ማለት ነው በአማካኝ 2 ደቂቃ ተኩል ቢቆይ ነው። ኦኬ ከዛ በላይ የሚቆዩ ወንዶች አሉ፣ ግን አብዛኞቹ ከዛ በታች ነው የሚጨርሱት። ኦኬ ግን ቶሎ መጨረስ አለባችሁ ሳይሆን ኖርማል የሆነ ነገር ነው። ይሄኛው ኖርማል የሆነ ነገር ነው ማለት ነው። አሁን ኖርማል የሆነበት ምክንያት ምንድን ነው? አንደኛ ዶፓሚን የሚባል ነገር ይለቀቃል። ልክ ግንኙነት መሟሟቅ ላይ ምናምን እያላችሁ ዶፓሚን የሚባል ማለትም ለግንኙነት ያላችሁ ፍላጎትና ያላችሁ ስሜት በሚነሳሳበት ጊዜ ዶፓሚን የሚባል ሆርሞን ይለቀቃል። ያ ዶፓሚን የሚባል ሆርሞን እስክትጨርሱ ድረስ ብልታችሁ ግትር ብሎ እንዲቆም በጣም በኃይለኛውና በጣም በቶሎ ነው የሚለቀቀው ሞመንት ለግንኙነት ሙድ ውስጥ ስትገቡ ማለት ነው። ያ ነገር ገና ሬጉሌት አልተደረገም። የመጀመሪያ ዙር ላይ ገና ባላንስ አልተደረገም። ስፓይክ ነው የሚያደርገው። ኦኬ ዥው ብሎ ነው ወደ ላይ የሚወጣው ማለት ነው። ስለዚህ ቶሎ ትጨርሳላችሁ። ምክንያቱም ያ ነገር ገና ሰውነታችሁ አዳፕት አላደረገውም፣ ገና ሰውነታችሁ ሬጉሌት አላደረገውም፣ ገና ባላንስ አላደረገውም። የመጀመሪያ ዙር ቶሎ ትጨርሳላችሁ። ኦኬ ለሁለተኛ ዙር ምን ይሆናል? ያ ዶፓሚን ሬጉሌት ይደረጋል፣ ባላንስ ይደረጋል፣ ሰዓቱን ጠብቆ እንዲለቀቅ ይደረጋል፣ ቆየት ብሎ እንዲለቀቅ ይደረጋል። የዛኔ ሁለተኛ ዙር ቆየት ትላላችሁ ማለት ነው። ኦኬ ቆየት ትላላችሁ። ያ ነው። ቆየት ባላችሁ ቁጥር ደግሞ የምታፈሱት የዘር ፈሳሽ በዛኑ መጠን እየጨመረ ነው የሚሄደው ማለት ነው። ከዛ በኋላ ደግሞ ውፍረቱም ያን ያክል ነው። ቢካዝ የመጀመሪያ ዙር ኦልሬዲ ቅድመ ፈሳሹ ፈሶ አልቋል። ኦኬ ሰከንድ ዙር ደግሞ ትክክለኛ ስፐርም የያዘው ነጩ እንትን ይፈሳል ማለት ነው። ስለዚህ ማስተርቤሽን ብዙ ጊዜ የወሊድ ችግሮች ሊያመጣ የሚችልበት በየቀኑ ሴጋ መትመቱ ከሆነ በየቀኑ ሴጋ መትመቱ ከሆነ ዘር ፈሳሽ በየቀኑ መፍሰሱ ስፐርም ኳሊቲውን ይቀንሰዋል። ሁለተኛ ደግሞ ሆርሞናችሁን ያዛባል። ስለዚህ ስፐርማችሁ በጣም በጥሩ ኳሊቲ ፕሮዲውስ እንዲደረግ የሚያደርጉት ሆርሞኖች ማለትም ቴስቴስትሮን፣ ታይሮይድ ምናምን የሚባሉት ነገሮች እየቀነሱ ከዛ በኋላ ብልታችሁ እንዲልፈሰፈስ፣ የግንኙነት ፍላጎታችሁ እንዲቀነስ፣ የቴስቴስትሮን ስራው በትክክል እንዳይታይና የቴስቴስትሮንን ስራ የሚሸፍኑት ሆርሞኖች ሰውነታችሁ ውስጥ ከፍ እያለ ይመጣሉ ማለት ነው። ስለዚህ እርግዝና ላይ ችግር ሊፈጥር ይችላል። ሴት ስትጨርስ እንዴት ነው የሚታወቀው? እንደ ሴቱ ይለያያል። ብዙ ጊዜ ወንዶችን የምጠይቃቸው ነገር እንዴት ነው እኔ ቶሎ ጨርሳለሁ ግን እሷን ያስጨረስኩኝ አይመስለኝም ነው። እና ብዙ ወንዶች ደግሞ የሚጠይቁት ጥያቄ ምንድን ነው? ኦኬ ላይክ በጥያቄ ነው የሚያውቁት ጨርሰሻል ወይ ምናምን የሚባለው ነገር። እሱን እንደ ሴቱ ይለያያል። ባለቤትን ቀስ እያልክ የምታውቀው ነገር ነው የሚሆነው። አንዳንድ ሴቶች ፈሳሽ ይኖራቸዋል። አንዳንድ ሴቶች ሰውነታቸው ግትርትር ይላል። አንዳንድ ሴቶች ትራቢንግ ይኖራቸዋል፣ ብልታቸው ላይ እንደዚህ የሚመታ ነገር ይኖራቸዋል። አንዳንድ ሴቶች ደግሞ ልፍስፍስ ይላል ሰውነታቸው። እንደ ሴቱ ይለያያል። እሱ ደግሞ የባለቤትህ ለይተህ ማወቅ ያለባት። በሴጋ ምክንያት የመጣ የብልት አለመቆም ችግር ብናቆም ይስተካከላል ወይ ለሚለው ጥያቄ የነርቭ ችግር ከሆነ አግባብ ያለው ሕክምና ያስፈልጋቸዋል። የነርቭ ችግር እዛ አካባቢ ያሉትን ጡንቻዎች ገላችሁት ከሆነ፣ ነርቫችሁ ሞቶ ከሆነ ወይም አክቲቪቲ ቀንሶ ከሆነ ትክክለኛ
ያስፈልጋቸዋል። የሚሰሩ ፕሮሲጀሮች አሉ እንዳለባቸው ችግር አልትራሳውንድ ተነስታችሁ ከዛ በኋላ ቫያግራ ተሰጥቷችሁ እዛ አካባቢ እንደሚመጣው የደም መጠን ምናምን ወይ ፒአርፒ ወይ ሾክ ዌቭ ሊሰራላችሁ ይችላል። እሱ እንደ ሁኔታው ነው። ሶ ህክምና ያስፈልገዋል፣ የነርቭ ከሆነ ማለት ነው። የሆርሞን ከሆነ ማስተርቤሽኑን ባቆማችሁት ልክ እየቀነሰ የሚመጣ ነገር ነው። ኦኬ ሶ ሆርሞኖቹ ባልተለቀቁ ቁጥር ሰውነታችሁ ከፍ ያለውን ሆርሞን ራሱ ዲል የሚያደርግበት ጊዜ አለ። ግን አንዳንድ ሆርሞኖች ደግሞ ሰውነት አሁን አንዳንድ ከፍ ማለቶች ደግሞ ተጨማሪ መርፌ ምናምን ሊያስፈልጋቸው የሚችሉበት ደረጃ ሊደርስ ይችላል። ስለዚህ ራሱ ይስተካከላል ብለህ ከመወሰን በፊት መተህ ቼክ ተደርገ ማለት ነው። ሶ መጀመሪያ በማስተርቤሽን የመጣው ችግር የብልት አለመቆም ችግር በየትኛው በኩል ነው ስጋ መምታት ያመጣብኝ የሚባለውን ነገር መጀመሪያ ማወቅ አለብን ማለት ነው። ከዛ በኋላ ነው የምትወስነው።